ሰላም ሰላም የተወደዳችሁና የተከበራችሁ ውድ የመሲ ዩቲዩብ ቻናል ተከታታዮች በአለም ዳርቻ ያላችሁ ሰላም ለእናንተ ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻላችኋለሁ። ሼርና ላይ ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ቆዩ። በተለይ ለወንዶችዬ ማለት ነው እንደ ሰይድ አፍቃሪ ይስጣችሁ። ሰይድ እንግዲህ እንደተናገረው ወደ ባህር ዳር እመጣለሁ ብሎ ነበር። በባለፈው በለቀቀው ቪዲዮ አይታችሁታል። ዛሬ እንግዲህ ባህር ዳር ገብቷል ማለት ነው። ከጎንደር ቀጥታ አይቀርብም ብሎ እያቆራረጠ በባህር ዳር አድርጎ ገጠር ድረስ ደርሷል ማለት ነው። እንግዲህ ሰይድ የተናገረው ምንድነው በየቤቱ ገጠር ውስጥ እያንኳኳ የእነሱም ቤት የት ነው እያለ እየጠየቅኩን ነው እያለ መልእክቱን ያስተላልፋል ማለት ነው። ሱመያ እስካሁን ግን በሰይድ ነበር የፈረድን፣ አሁን ግን በአንቺም ልንፈርድ ነው። ምክንያቱም ወንድ ልጅ ከዚህ በላይ መንገላታት የለበትም። እንደውም የተመረቀ ባል ስለሰጠች ነው ገጠር ድረስ እንደዚህ ሆኖ የሚንከራተተው። ስለዚህ አንቺ ካየሽ ደግሞ እንግዲህ አቤት ወዴት ባል የምልታዘዝ ብለሽ እሱን ልትቀበይ ይገባል ማለት ነው። በሚያውቀው መንገድ እየተንከላታ ነው። የሆነ ነገር ቢሆንብሽ እንግዲህ እሱም ሄደ ነው የሰፈር ስም እየጠየቅኩኝ እየዞርኩ ነው ያለ እሱም በቪዲዮ ሰርቶ በመሀል ደግሞ ስለ አየር ይናገራል። መንገድ ላይ የገጠመኝ ነገር ድዋ አርጉልኝ፣ ጸሎት አርጉልኝ እያለ ነው። እንግዲህ ያለፈበትን ሁና አልፍ ያለው ያለፈበትን ይናገራል ማለት ነው። እንደምንም ብዬ ከተላለቀ ሰዎች ጋር አልፍ ያለው በየቦታው መታወቂያ ይጠይቃል ወደ ገጠር ስትሄዱ እያለ አንድ ባንድ እየተናገረ ነበረ። ሱመያ እንዳየሽው ታውቂያለሽ ፍተሻ ምናክል እንዳለ ወደ ገጠር ስትገቢ፣ ስለዚህ ባክሽ ተመለሺ፣ አታሰቃይ፣ ይበቃሻል። ይህን እያየሽ በሰላም መጧልና በሰላም ሊመለስ ይችላል ብለሽ ማሰብ እንዳትሺ። እግዚአብሔር ነው የሚያውቀው ነው ያለውን አየር እግዚአብሔር ነው የሚያውቀው። እየቀረጽኩ ነው የመጣው እንግዲህ በሞተር አልተመቸኝም። እባክሽ ሱመያ በቃሽ ነይ ተመለሽ። ደቡብ ጎንደር ድረስ መጥቻለሁ፣ ሰፈር ድረስ መጥቻለሁ፣ እየጠየቅኩ ነው። ስልክ ሁሉ ነገር አለሽ፣ ደውዪልኝ እባክሽን እያለች ነው። ያለበትን ሁኔታ አንቺ ታውቂያለሽ፣ መመለሻውም እንዴት እንደሆነ ስለምታውቂ እባክሽን መልሽልኝ ቶሎ ብለሽ። እውነት ለመናገር ሲያሳዝን በጾም ሰዓት እንግዲህ ከአንዱ ቤት አንኳኩቼ እርቦኛል ብዬ ማለት ነው የምበላው። ሱቅ ከያገኘው በላለሁ። ከመሸበኝም እንግዲህ ከባህር ዛፍ ተንጠልጥዬ አንዳንዴ የገጠር ጅብ እንደ ከተማ አይደለም እያለ ነበረ። ጭራሽ ይሄን ነገር ሲል በጣም ያሳዝናል። እውነት ለመናገር እንግዲህ ያለው አማራጭ ከአንዱ ቤት ወይ አንኳኩቼ ተኛለሁ። እሱ እንግዲህ ሱመያን እስከማገኛት ድረስ በመሬቱም ቢሆን እተኛለሁ እያለ ተስፋ አልቆረጠም ማለት ነው። እንግዲህ ሴቶችዬ እንደ ሱመያ አይነት ባል ይስጣችሁ። በልጆችሽ አባት ጨክነሽ ወደዛ ድጋሚ ሲመለስ ምን እንደሚፈጠር መንገድ ላይ ያለውን ፍተሻለ እያለ ነበረ። እውነት ለመናገር ሱመያ ልብሽ ሊራራ ይገባል። እንግዲህ ባልሽ ይሄን ያክል ልጆችን እዛ እንደዚህ የተንገላተ ሱመያ እንግዲህ ለእኔ ብላ ነው እየቀየረች እንግዲህ ልጆች ስለ እህቴቷም እያወራ ነበረ። ልጆችም ክርስትና እንደሚነሱ አንቺ ትጠመቂያለሽ ብላ ነበረ እህቴቷ ላይ። ጭራሽ ሱመያ ሃይማኖቷን ለወንድ ነው የቀየረች። በጣም ይገርማል። አንዳንደኛ ሴቶች የምንገባበት አናቅም ማለት ነው። ይገርማል። ለማንኛውም ለልጆች ስትይ ባልሽን ባታንገላቸው። አንዳንድ የመስዋዕትነትን የሚከፍልልን ሰዎች ባንገፋቸው ጥሩ ነው። እኛ መጨረሻችን ሊወድቅ ይችላል። ግን ጠንካራነትሽን በዚህ በኩል ሱመያ በጣም ጎበዝ ናት። ጠንካራ ሆና በራሷ ተማምና ልጆቿን እዛ ወደ ቤተሰቦቿ መሄድ በጣም ጥሩ ነው። ግን በሆንም ደግሞ አሁን ላይ ይበቃሻልኝ ከዚህ በላይ እሱን እንግዲህ አንቺ የኔ ነሽ፣ ሃይማኖትሽን ቀይረሻል፣ ወደ ነበርሽበት ተመለሽ። አስሬም እዚያ ዛት በይ፣ በህልም እንዳታደርጊው። እኔ ለማናደድ ብለሽ ልጆችን ክርስትና እንዳታስነሻቸው፣ እምነት እንቀይራለሁ ብለሽ እሱ ደግሞ ምንም ችግር የለም እምነት የግል ነው፣ እኔ አልናደድም፣ እምነታቸውም እንዳይቀየር ብዬ አይደለም የመጣሁት እናንተን ለማግኘት ብቻ ነው የመጣው እያለ እንግዲህ እግዚአብሔር ያለው ነገር ይሆናል። ሱመያ
እባክሽን እያለ እየተማጸነው እንግዲህ እሱም መንገዱን ካገኘ በኋላ ሱማያን ካገኘዋት ለተመልካቾች ወዲያውን መልእክቴን አደርሳለሁ። አሁንም ቢሆን ሱማያ እባክሽን ከመንደሮችሽ ነው ያለው እያንዳንዱ ቤት የማነው ቤት ብዬ ልጠይቅ ላንኳኳይ እያለ ነበረ። በጣም ያሳዝናል። እንግዲህ ሰፈሮችን አንድ ባንድ ቦታውን እያሳየ ነበረ። ብቻ አይን ያክል መስዋዕትነትን ከከፈለልሽ ይበቃሻል። ወደ ቤትሽ ብትመለሽና ከልጆች ባልሽን ብታገኘው በይበልጥ ደግሞ እሱም አትፈልጊ ከሆነ በአካል አግኝተሽው አልፈልግም ካሁን በኋላ ትድረስብ ብለሽ መሰናበት። ግን ለተመልካች አንዳንዴ ክብርን ቢኖር ጥሩ ነው። በጣም መስዋዕትነትን የሚከፍልልንን ሰው ባንገፋ ይሻላል፣ የተመረጠ ይሆናልኝ። እስካሁን ግን እኛ ራሱ ተመልካቾች ለአንቺ ነበር ስናስብ የነበረ በጣም ጠንካራ ጎበዝ ናት እያለን፣ አሁንም ጠንካራና ጎበዝ ነሽ። ግን ቢሆን ደግሞ ከዚህ በላይ እሱን ማድከምና ማልፋት ጥሩ አይደለም። የማትፈልጊ ከሆነ አገር ከሀገር ደመን መሄድ አያስፈልግም። በአንድ ሀገር ቁመሽ ከአንድ ላይ ተቀምጠሽ እሱን አልፈልግም ከኔ ተለየ ብትው የማያስገድድሽ ነገር ሊኖር አይችልም። ከፈለግሽም ደግሞ ከባህር ዳር መቀመጥ ትችያለሽ። ደግሞ እኛም በቅርቡ ስለምንመጣ ከኛ ጋር አብረሽ እንገናኛለን። ስለዚህ አሁን ደግሞ አንቺ ከባለሽ ጋር ልጆች አገናኝና ልጆችሽንም አታንገላቻቸው። አንዴ ባህር ዳር አንዴ ገጠር እያልሽ ለሱም ክብር ይኑርሽ ማለት ነው። የማትፈልጊው ደግሞ በሰላም በፍቅር አሰናብችው። አንቺም አትንገላች በጾሙ ማለት ነው። እና ሱማያ እንግዲህ በጉጉት እንጠብቃለን ቀጣዩ ቪዲዮ። በቀጣይ እንግዲህ ሱማያ ሰኢድ ያገኛታል አያገኛትም የሚለውን አብረን የምናየው ይሆናል በቀጣይ ቪዲዮ። ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ።